ወታደራዊ ማሰልጠኛ ተቋሞች የኢትዮጵያ መከላከያ ሰራዊት አደረጃጀትና ስልጠና ጦርነትን ለማስቀረት ነው። ጦርነት የአገርን ኢኮኖሚ ይበላል፣ የህዝቦችን የዲሞክራሲ የልማት ተነሳሽነትና ተስፋ ያከስማል፣ ያጠፋል። ጦርነትን እንደ አይነተኛ የመንግስታቸው መታወቂያ ባህሪ አድርገው የሚቀርጹ ወገኖች የፖለቲካ ስልጣን ያልጨበጠበትና አምባገነንነት የተንሰራፋበት አገዛዞች ናቸው። የኢትዮጵያ መከላከያ ሰራዊት የህዝቦች ልዕልና እውን ላደረገው ሕገ መንግሥት ፍጹም ተገዢ በመሆን ተልእኮውን የሰላም የዲሞክራሲና የልማት አጋር በማድረግ በግልጽ ያስቀመጠና የተደራጀ ነው። ፖለቲካዊ አስተሳሰቡም ውጊያ ወይም ጦርነት የመጨረሻ አማራጭ ብቻ ሊሆን ይገባል ብሎ ያምናል። የሚነሱ ውጥረቶችና ግጭቶች ትዕግስት፣ ተጨባጭነትና የመረጃ ትክክለኛነት ባለው መንገድ ግምገማዎች በማድረግ እስከ መጨረሻው ሴኮንድ ድረስ ችግሩ ያለ ጦርነት የሚወገድበት ወይም የሚቀርበት ፖለቲካዊና ሰላማዊ መንገዶች ሁሉ ያስሳል። ይህ ሰላማዊና ዲፕሎማሲያዊ ጥረቱ በወታደራዊ አቋሙና ብቃቱን ይታገዛል። ከጦርነቱ አሸናፊ እንሆናለን ብለው የሚያስቡ ጀብደኞችና አምባገነኖች እንዲህ አይነቱን የሰላም ኃይል ከልክ አልፎ ቢተናኮሉ የሚቀበሉት አጸፌታ ደምሳሽና ፈጣን ይሆናል። የሰራዊቱ ሙያ ብቃት፣ የትጥቅ ዘመናዊነትና የተልእኮ ቁርጠኛነት ከሩቅ እንደማማ ሊያስጠነቅቃቸውና አስቀድመው እጃቸውን እንዲሰበስቡ ሊገስጻቸው በሚችልበት መልኩ ይገነባል። ይህም ሆኖ አልፎና ጥሶ የመጣውን ከትዕግስት በላይ የሆነ ጠላት አሁን ለፈጸመው ድርጊት ብቻ ሳይሆን ለዘለቄታው የጦርነት መንገድ ራሱን በራሱ በሳት የሚያነደውና የሚያጋየው ብቻ እንደሚሆን የማይረሳ ትምህርት ያገኝ ዘንድ አይቀጡ ቅጣት ይሰጠዋል። የአገር መከላከያ ሰራዊት የሰላም የዲሞክራሲና የልማት አጋር የሚሆነውም በልማት ወቅት አብሮ እያለማ ልማትን የሚያስተጓጉሉ ጀብደኛ አምባገነኖችና አሸባሪ ቡድኖች ሲከሰቱ ደግሞ በአጭር ጊዜ በአነስተኛ የሰው ኃይልና የገንዘብ ኪሳራ በመደምሰስ ልማቱ እንዳይቋረጥ ግንባር ቀደም ተገኝ ይሆናል። በአገሪቱ የሚገኙ ወታደራዊ ማሰልጠኛዎችም የአገር መከላከያ ሰራዊቱ የቆመለትን ሕገ መንግስታዊነትና ወታደራዊ ባለሙያነት እውን ለማድረግ በሙሉ አቅም ተደራጅተው ይሰራሉ። እነሱም ሁርሶና ብር ሸለቆ የመሰረታዊ ውትድርና ማሰልጠኛዎች፣ የአዋሽ 7ና አዋሽ 40 መድፈኛና ታንከኛ ማሰልጠኛዎች፣ ብላቴን የልዩ ኃይል ማሰልጠኛ፣ የጦላይና የሆለታ የሜጀር ጀነራል ኃይሎም አካዳሚ መስመራዊ መኮንኖች ማሰልጠኛዎችና የጃን ሜዳ የስታፍ ኮሌጆች ናቸው። እነዚህ ማሰልጠኛዎች ውድ ሕይወታቸውን ጭምር ለሕገ መንግሥቱ መከበር ለመስጠት ታማኝ የሆኑ ሕዝባዊ የመከላከያ ኃይሎች በሞራልና በስነ ምግባር ይታነጻሉ። እነዚህ ማሰልጠኛዎች ወታደራዊ ሳይንስ የሚጠይቀውን በየደረጃው የተካኑ፣ ወታደራዊ ቴክኖሎጂ ያቀረበውን በየደረጃቸው በብቃትና በአይነት ያወቁና ያሰለጠኑ ተዋጊዎችና የበሰሉ አዋጊ መኮንኖች ይፈልቃሉ። በቅድሚያ ሁርሶ የመሰረታዊ ውትድርና ማሰልጠኛን እንመለከታለን። ኢትዮጵያ በእኛ ደምቀንታ ባታች ብላስማታ እንደታፈረች እንደሰው ከዘመን ዘመን ተከታ ከመሞት በላይ እንደሞት የማችን ሽጊዜ ይሰጥ አየር አፈሯ ይፋረቅ ስማ ይሳለቅ። ሁርሶና ብር ሸለቆ የመሰረታዊ የውትድርና ማሰልጠኛዎች የአገር መከላከያ ሰራዊትን እግረኛ ኃይል በጥራትና በብዛት አሰልጥነው ያቀርባሉ። በሁለቱ ማሰልጠኛዎች የሚሰጠውን እስከ 6 ወር የሚደርስ ትምህርትና ስልጠና ጨርሶ የሚወጣ ወታደር በሁለት አይነተኛ ባህሪያት ይገለጻል። ተዋጊና የሚዋጋለትን ዓላማ ያለምንም ብዥታ ጠንቅቆ የሚያውቅ። እንደዚህ አይነት ወታደር መፍጠሩ የሁርሶ ብር ሸለቆ ማሰልጠኛዎች ዋነኛ ተግባር ነው። እግረኛ ወታደር ለመሆን የመጀመሪያው መመዘኛ ወጣትነትና ጤነኛነት ነው። አዲስ ነገር ለመማርና በተግባር ለመተርጎም የወጣትነት አፍላ ስሜቱ ያላቸው ሙሉ ጤነኞች ከማንኛውም አይነት አካላዊና መንፈስን ከሚያዝሉ ሱሶች የጸዱ ሆነው መገኘት አለባቸው። ከዚህ መሰረታዊ መመዘኛ አንጻር በውስጧ የሚኖሩት ህዝቦቿን በልዩነት አንድነት ውስጥ ፖለቲካዊ ተሳትፏቸው ሳይገደብ በሰላም በዲሞክራሲ በልማት እንዲኖሩ ዋስትና የሰጣቸውን የሀገራችንን ሕገ መንግሥት እስከ ሕይወት መስዋዕትነት የሚጠይቃቸው ሙያቸው እስከ መጨረሻው በጽናትና በታማኝነት ለማገልገል ፍላጎት ያላቸው መሆን አለባቸው። እግረኛ ወታደር
በፌዴራላዊት ኢትዮጵያ የአገር መከላከያ ሰራዊት ውስጥ የሚከተሉት ባህሪያት ውሁድ ነው። ሕገ መንግሥታዊና በስነ ምግባር የታነጸ በተለያዩ የወታደራዊ ፈተናዎችና ልምምዶች ውስጥ በማለፍ አካላዊ ብቃቱ የዳበረ ለአስቸጋሪ መሬቶችና ለተለዋዋጭ የአየር ጸባዮች በቀላሉ የማይፈታ በነፍስ ወከፍና በቡድን መሳሪያዎች አጠቃቀምና ብቃት ላይ ክፉኛ የተካነ የእግረኛ ማሰልጠኛዎች የመሰሉን የሰላም የዲሞክራሲና የልማት አጋዥና መከታ የሆነ በአካል ብቃት የዳበረ በውጊያ ክህሎት ኃያል የሆነ የእግረኛ ሰራዊት ለመፍጠር ስልጠናው እንዴት ይካሄዳል? ምን አይነት ስልጠናዎች ወዘተ የሚሉትን ለመመለስ በውርሶ መሰረታዊ የውትድርና ማሰልጠኛ ማዕከል የትምህርትና ስልጠና መምሪያ ኃላፊ ኮሎኔል ትኩ ገብረ መስቀልን አነጋግረናቸው ነበር። ኮሎኔል ትኩ እንደገለጹት አስፈላጊ ሆኖ ከተገኘ በአንድ ጊዜ 10,000 የእግረኛ ሰራዊት ማሰልጠን የሚችለው ሁርሶ በዋነኛነት የሚከተሉትን የትምህርት አይነቶችን ለምልምሎች ይሰጣል። ሕገ መንግሥት፣ የአካል ብቃት፣ የተኩስ ትምህርት፣ የስልት ትምህርትና ልዩ ልዩ ትምህርቶች ናቸው። እነዚህ በጥቅል የተቀመጡ ትምህርቶች ሰራዊቱ የሚታነጽባቸው ናቸው። በዝርዝር ምን ማለት ናቸው? የውርሶ መሰረታዊ ውትድርና ማሰልጠኛ ማዕከል ስርዓተ ትምህርት በአብዛኛው በግማሽ ዓመት ውስጥ የሚጠናቀቁ ናቸው። ምልምሎቹ በስልጠናው ሂደት ስለ ሕገ መንግሥት የጠራ ግንዛቤ እንዲኖራቸው ያስፈልገበት ዋናው ምክንያት በተልኳቸው ዋነኛ ዓላማ ላይ አንዳችን ብዥታ እንዳይኖራቸው ለማስቻል ነው። የአገር መከላከያ ሰራዊት ቀደም ሲል በነበሩት መንግስታት የገዢው መደቦች መጠቀሚያ በመሆን የሕዝቦችን ልዕልና በጅምላ አፍኗል። የጭቆናና የአምባገነኖች ክንድ ሆኖ ለበርካታ 10 ዓመታት በመቶ ሺዎች የሚቆጠሩ ንጹሐንን ፈጅቷል። የአይነቱ አሰቃቂና አሳዛኝ ክስተት በታሪካችን እንዳይደገም ነው ግንቦት 20 1983 በኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ስር የተሰለፉ የሕዝብ ልጆች ጨፍጫፊውንና አፋኙን የደርግ ሥርዓት ከስሩ የደመሰሱት። የደርግ መወገድ በራሱ ትልቅ ተግባር ቢሆንም የመጨረሻው ግን አልነበረም። ደርግን ከመገርሰስ ያልተናነሰው ትልቅ ሥራ በደርግ ፍርስራሽ ላይ በውስጧ የሚኖሩት ሕዝቦቿ በራሳቸው በማንነታቸው የኮሩና በመፈቃቀድ አገራዊ ራዕይ ያላቸው ሰላም፣ ዲሞክራሲና ልማት የጸናበትና የተስፋፋባት ኢትዮጵያን ለማየት የሚያስችል ፖለቲካዊ ትግል ነበር። የእግረኛ መሠረታዊ ግንባታ ከዚህ አኳያ በጥንቃቄና በብቃት ተመዝኖ ይቀርጻል። ወደ ውርሶና ብር ሸለቆ የሚገባ እግረኛ ወታደሮች የጠራ ዓላማና ተልእኮ ከመያዛቸው ጎን ለጎን የሰላም የዲሞክራሲና የልማት አጋዥ የሚያደርጋቸውን አካላዊ ብቃትና ወታደራዊ ክህሎት ይቀዳጃሉ። ከ6 ወር በፊት ጤነኛ ወጣትና አገሩን በውትድርና ለማገልገል ፈቃደኛ ከመሆኑ በስተቀር ምንም አይነት የተለየ ክህሎት ያልነበረው ምልምል ከ6 ወር በኋላ ግን የተለየ ሰው ሆኖ ይወጣል። ስለ ሀገሩ መጻኢ ዕድልና ሕገ መንግሥታዊ እውነት ጠንቅቆ ያውቃል። በስነ ምግባር ታንጿል።